ትራምፕ ከወረዱ በኋላ በቤተክርስቲያን ላይ በአሜሪካ ምድር ላይ ስለሚጸድቅ ህግ ነው ያየው። እግዚአብሔር እንደዚህ ያለኝ ቤተክርስቲያን የተመሳሳይ ጾታ ጋብቻን ግዴታ እንድትቀበል የሚያደርግ የተለያዩ የጦር መሳሪያዎች ድምጾች፣ ፍንዳታዎች፣ አጥፍቶ ማጥፋት የመሳሪያ ጩኸቶች። ሰላም የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ዛሬ ያስኩት መልእክት ለአሜሪካን ሀገር ለሚኖሩ አብያተ ክርስቲያናት ህብረት ነው። ይሄ መልእክት በጌታ ፍቅር ጠይቃችኋለሁ። አሜሪካን ሀገር ለሚኖሩ ቅዱሳን ማስተላለፍ አለባችሁ። ምክንያቱም ከፊት ለፊታቸው ሊመጣ ስላለው ነገር ማስተላለፈው መልእክት ስለሆነ በአሜሪካን ሀገር ለምትኖሩ አብያተ ክርስቲያናት፣ ቤተ ክርስቲያናት እግዚአብሔርን ለምትፈሩ ቅዱሳን በሙሉ የተላለፈ መልእክት ነው። የተቀበልኩት ከመንፈስ ቅዱስ ነው። ስለዚህ ፕሊስ በማስተዋል መልእክቱን እንድትሰሙና ለሌሎች ሰዎች ደግሞ አድርሱት መልእክቱን። ቢኮዝ መጸለይ አለባቸው። እንዲጸልዩ ለማንቃት ነው፣ ሌላ አይደለም። መጽሐፍ ቅዱስ ቀድሞ እግዚአብሔር የሚናገረን ክፉ እንዲያገኝን አይደለም። እግዚአብሔር ክፉ አይደለም። እግዚአብሔር መልካም ነው። ስለኛ የሚያስበው መልካም ነው። ስለዚህ ቀድመው የአብያተ ክርስቲያን መሪዎች፣ የአብያተ ክርስቲያን ሽማግሌዎች፣ ቅዱሳን ሰምተው ለዚህ ነገር በጸሎት በእግዚአብሔር ፊት እንዲሆኑና ከእግዚአብሔር ዘንድ ምሪት እንዲቀበሉ ይህንን መልእክት አስተላልፋለሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለናንተ ስለ በጎ ልባችሁ፣ ስለ ቅንነታችሁ እግዚአብሔር ይባርካችሁ። ለብዙዎች ስለምታደርሱ ይህንን መልእክት ስናስተላልፍ እንደው የማስተላለፍ የመናገር ሱስ ይዞን ሳይሆን አምላካችን እግዚአብሔር እናንተን በአሜሪካን ሀገር የምትኖሩ ቅዱሳንን ስለወደደ ሊታደጋችሁ ስለፈለገ እንድናስተላልፈው የሰጠን መልእክት ነው። ስለዚህ በጥንቃቄ እንድትሰሙኝ ከዛም እንድትጸልዩ እግዚአብሔር የምትኖሩበትን ምድር ሰላም እንዲያደርግ እንዲጠብቅ፣ ቤተክርስቲያን እንዲጠብቅ እንድትጸልዩ ልናገር እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ለምትኖሩበት ምድር ጸልዩ ይላል። ስለዚህ ለምትኖሩባት ሀገር እንድትጸልዩ ይህን መልእክት አስተላልፋለሁ። መልእክቴ የሚጀምረው ከቤተክርስቲያን ጀምሮ ቤተክርስቲያን ውስጥ የሚያልቅ መልእክት ነው። እግዚአብሔር አንድ ነገር ገልጦ አሳየኝ። አንድ ራእይ ተመለከትኩ። እግዚአብሔር በጸሎት ስፍራዬ አንድ መገለጥ አሳየኝ። ይሄም ከዘመነ ትራምፕ ከወረዱ በኋላ በቤተክርስቲያን ላይ በአሜሪካ ምድር ላይ ስለሚጸድቅ ህግ ነው ያየሁት። ይህም ያየሁት ህግ እንደዚህ ነው። ለቤተክርስቲያን አስቸጋሪ፣ በጣም ከባድ ፈተና ውስጥ የሚከት ህግ ሲወጣየው። ይሄ ከዘመነ ትራምፕ በኋላ በህግ ደረጃ ሲጸድቃየው። ይሄም ህግ እንደዚህ ነው። እግዚአብሔር የማይወደው እርኩሰትና ክፉ ነገሮች የተሞሉ ህግ፣ ከተፈጥሮ ህግ ውጭ የሆኑ መጽሐፍ ቅዱስ የማይፈቅዳቸው እግዚአብሔርን የሚያስከፋና የሚያስቆጣ ህግ በቤተ መንግስት ውስጥ ረቆ ሲጸድቅ በራእይ ተመለከትኩ። ይሄ የጸደቀው ህግ በግዴታ መልክ ቤተክርስቲያን እንድትቀበለው፣ በአሜሪካን ሀገር የምትኖር ቤተክርስቲያን እንድትቀበለው በግዴታ መልክ ሲተላለፍ ተመለከትኩኝ። በሰዓቱ በጸሎት ውስጥ ሆኜ ከእግዚአብሔር ጋር ለማውራት ሞከርኩ። ይሄ ጉዳይ ቀጥሎ ምን እንደሚሆን። እግዚአብሔር እንደዚህ አለኝ፣ እኔን በመፍራትና ከኔ ጋር ሆነው ለሚኖሩ ሰዎች አስቸጋሪ ጊዜ ይሆናል በአሜሪካን ምድር አለኝ። እግዚአብሔር እንደዚህ አለኝ፣ ቤተክርስቲያን የተመሳሳይ ጾታ ጋብቻን ግዴታ እንድትቀበል የሚያደርግ የተለያዩ አስጸያፊ ህጎችን እንዲቀበሉ የሚያደርግ ህግ እንደሚጸድቅና ለቤተክርስቲያን አስገዳጅ ሆኖ ህጉ እንደሚወርድ ተናገረኝ። ምን ብዬ ልናገር ስል እግዚአብሔር እንደዚህ አለኝ፣ በአሜሪካን ሀገር የሚኖሩ ቅዱሳን እንዲጸልዩ መልእክቱን አስተላልፍ ብሎ መንፈስ ቅዱስ ተናገረኝ። በአሜሪካን ሀገር የምትኖሩ ቅዱሳን በዚህ ጉዳይ እንድትጸልዩ መልእክቴን ላስተላልፍ እፈልጋለሁ። በጣም ብዙ ሰዎች፣ ብዙ ቤተክርስቲያን ከአሜሪካን ምድር ወደ ኢትዮጵያ የመጡ ቤተክርስቲያን ሲተክሉና ሲያቋቁሙ ተመለከትኩ። ከሚመጣው ህግ የተነሳ የሚመጣው ህግ በጽድቅና በቅድስና ለመኖር ለቤተ ክርስቲያን ፈታኝ ሲሆን አየው። አስቸጋሪ ሲሆን አየው። በጣም ከባድ ሲሆን አየው። ከዛ እግዚአብሔር እንደዚህ ያለኝ፣ ብዙ እኔን በማክበርና በቅድስና በንጽህና የሚኖሩ ቅዱሳንና ቤተ ክርስቲያን አብዛኞቹ ሙቭ ያደርጋሉ፣ ወደ ኢትዮጵያ ይመጣሉ፣ ይተክላሉ። አንዳንዶች ደግሞ ለቀው ይወጣሉ አለኝ። ስለዚህ ቅዱሳን አብዝታችሁ ጸልዩ። በምድራችሁ ሊጸድቅ ስላለው ህግ ሊጸድቅ ነው። ደግሜ እናገራለሁ፣ ህግ ሊጸድቅ ነው። ከጨለማው ዓለም እየተቀነባበረ ነው። በአሜሪካን ምድር የተመሳሳይ ጾታ ጋብቻ ቤተክርስቲያን በግዴታ እንድትቀበል፣ የተለያዩ አስጸያፊና ነውር የሆኑ ነገሮችን አክሴፕት እንድታደርግ የሚያስገድድ ህግ
በቤተ መንግስቱ ውስጥ ሲጸድቅ ተመልክቻለሁ። እግዚአብሔር እንዲታደጋችሁ ዘመኑንም እንዲያረዝመው ይሄ ነገር የሚሆንበትን ጸልዩ። ይሄ ለቤተ ክርስቲያን ፓስተሮች፣ ለቤተ ክርስቲያን ሽማግሌዎች ባካችሁ ንቁ፣ ዘመኑን በመንፈስ መርምሩ፣ እግዚአብሔር ይሄንን አስተላልፍ ብሎ መልእክቱን ሰጥቶኛል። ስለዚህ ሁላችሁም በያላችሁበት ትጉ፣ ሁላችሁም በያላችሁበት ጸልዩ። እኛም በዚህ ባለንበት ስለእናንተ እንማልዳለን፣ ደግሞ እንጸልያለን። እግዚአብሔር ደግሞ መልካም እጁን ይዘረጋል፣ ቅዱሳንን ያስመልጣል። ይሄ ህግ በአሜሪካን ምድር ከጸደቀ በኋላ አንድ ነገር ሀፕን ያደርጋል፣ አንድ ነገር ይፈጠራል። ይሄ የምናገረው መልእክት ደግሜ እናገራለሁ፣ ትንቢት አይደለም፣ መገለጥ እየተናገርኩ ነው። በምድሪቱ ሊሆን ያለውን ሚስጥር እግዚአብሔር ገልጦ ያሳየኝ ነው። ከፊት ለፊት ሊሆን ያለውን ነው እግዚአብሔር ያሳየኝ። ይህን ነው እየተናገርኩ ያለሁት። መጽሐፍ ቅዱስ ለዮሴፍ በግብፅ ምድር ሊሆን ያለውን እግዚአብሔር እንደገለጠ አሁን በአሜሪካን ምድር ሊሆን ያለውን ከዘመነ ትራምፕ በኋላ በአሜሪካ ምድር ላይ ለቤተ ክርስቲያን አስቸጋሪ የሆኑ ህጎች እንደሚጸድቁ ተመልክቻለሁ። ይህንን ነው ያየሁት። ይህንን ነው በራእይ በመገለጥ በጸሎት ውስጥ የተመለከትኩት። ስለዚህ ሁላችሁ ጸልዩ፣ ቤተ ክርስቲያን መሪዎች ቅዱሳንን አንቁ። ይሄ ለሁላችሁ ነው ማስተላልፈው። በፍጹም ከማንም ሰው በርታ፣ ከማንም ሰው ደግሞ ትክክል አይደለም የሚለውን አንጠብቅም፣ አንቀበልም። መልእክታችን ግን እናንተ ጋር እንዲደርስ እንፈልጋለን። ይሄ እንደርሶ ደግሞ እናንተ እንድትጸልዩና እንድትተጉ ግን እንፈልጋለን። ለጽድቅ የቆማችሁ ሰዎች በጎ በሆነ ልብ እንደምትሰሙ አምናለሁ፣ እርግጠኛ ነኝ። በመንፈሳችሁ ደግሞ ሊሆን ያለውን ደግሞ እኔ የምናገረውን መልእክት እናንተም በመንፈሳችሁ እንደተረዳችሁት 100% እርግጠኛ ነኝ። ስለዚህ ለቅዱሳን እንጸልይ፣ ለቤተ ክርስቲያን እንጸልይ። አስቸጋሪ ህግ በአሜሪካን ምድር ሊጸድቅ ስለሆነ፣ አስቸጋሪ ለቤተ ክርስቲያን ስደት ሊሆን ስለሆነ፣ ግዴታ በጽድቅ የምትመላለስ ቤተ ክርስቲያን ግዴታ ተመሳሳይ ጾታን ካላጋባችሁ የሚል ህግ ሊጸድቅ ስለሆነ፣ ሌሎች በርካታ የርኩሰት ህጎች በአሜሪካ ምድር ሊጸድቁ ስለሆነ ከማን በኋላ? ከዘመነ ትራምፕ በኋላ በዋይት ሃውስ የሚሆን ህግ ነው እየረቀቀ ያየሁት። ሲጸድቅና ሲሆን አየው ከፊት ለፊት። ከዛ በኋላ ግን በአሜሪካን ምድር እንደዚህ ይሆናል። እግዚአብሔር ይሄንን አሳየኝ። አሜሪካን ሀገር ሆኖ በማያውቅ ሁኔታ የምናቃት በሰላም የጦር መሳሪያ ድምፅ ብዙ የማይሰማባት እንደሌላው ዓለም ብዙ የአጥፍቶ ጠፊዎች እንቅስቃሴ የማይታይባት ሀገር ሆና ነው የምናቃት። ከዚህ ተግባር በኋላ ህጉ ከጸደቀና ህጉ ከሆነ በኋላ በቤተ ክርስቲያን ላይ ያሃ ክፉ ነገር ከተከናወነና ከጸደቀ በኋላ ግን አንድ ነገር ይሆናል አለኝ እግዚአብሔር። ይህም የሚሆነው ነገር እንደዚህ ነው። ታይቶ በማይታወቅ ከባድ በሆነ ሁኔታ፣ ለመንግስትም አስቸጋሪ በሆነ ሁኔታ የተለያዩ የጦር መሳሪያዎች ድምፆች፣ ፍንዳታዎች፣ አጥፍቶ ማጥፋት የመሳሪያ ጩኸቶች በአሜሪካ ምድር ታይቶ በማይታወቅ ሁኔታ መታየት ይጀምራል አለኝ እግዚአብሔር። በምድሪቱ ታይቶ በማይታወቅ ሁኔታ ለውጥ ይሆናል። ለውጥ ይሄ ደግሞ የሚመጣው ከሚያጸድቁት የተሳሳተ ህግ፣ ከእግዚአብሔር ጋር ከሚጋጭ ህግ የተነሳ፣ ከእግዚአብሔር ቃል ጋር ከሚጋጭ ከሚያጸድቁት ህግ የተነሳ በጣም ብዙ ቦታ ላይ ብዙ ፍንዳታዎች፣ ብዙ የመሳሪያ ጩኸቶች፣ ብዙ የአጥፍቶ መጥፋት ተግባራት በአሜሪካን ምድር በተለያዩ ስቴቶች ይታያሉ ብሎ እግዚአብሔር ተናገረ። ይሄ የሚሆነው ከርኩሰታቸው የተነሳ ነው አለ እግዚአብሔር። ከሚመጣው ርኩሰት ማለት ቤተክርስቲያንን ከሚገፋው ተግባራቸው፣ የእግዚአብሔርን ቃል ከመግፋት የተነሳ የሚመጣ ነው። ይሄ የሚሆነው ህጉ ከጸደቀ በኋላ ነው። ልብ ብላችሁ ተመልከቱ። ህጉ ከጸደቀ በኋላ ቤተክርስቲያንን አስጨናቂ ነገር ከመጣባት በኋላ የተለያየ የተፈጥሮ አደጋዎች፣ እሳት፣ ውሃ፣ የመሬት መንቀጥቀጥ ታይቶ በማይታወቅ ሁኔታ አስፈሪና አደገኛ በሆነ ሁኔታ በአሜሪካ ምድር ከዛ በኋላ ይቀጥላል፣ ይታያል አለኝ እግዚአብሔር። ህጉ ከጸደቀ በኋላ ለዚህ ደግሞ ቅዱሳን አጥብቃችሁ በአሜሪካን ሀገር የምትኖሩ እንዲሁም በኢትዮጵያ የምትኖሩ በአሜሪካን ሀገር ለሚኖሩ አብያተ ክርስቲያናት ተግተን ልንጸልይ፣ ልንጾም፣ በእግዚአብሔር ፊት ልናሳልፍ ይገባል። ይህንን መልእክት በልባችሁ አሳደራችሁ ብልህ ሆናችሁ እንድትጸልዩ እንድትጮሁ ልናገር ፈልጋለሁ። ተውት። ብዙዎቻችሁ ትክክል ያልሆነ መልእክት በየቦታው ከመስማታችሁ የተነሳ ብዙ መልእክት ሊሰለቻችሁ ይችላል። ባካችሁ ይህንን መልእክት እንደዛ ትመልከቱትና ጸልዩ። ግዴለም ጸልዩ በጌታ ፊት፣ ግዴለም ትጉ በእግዚአብሔር ፊት። ታመልጣላችሁ። እግዚአብሔር መውጫ መንገዱን ያዘጋጃል። ጠማማና እርኩስ በሆነ ትውልድ መካከል እግዚአብሔር ለራሱ ይለያቸዋል። አጥብቃችሁ በእግዚአብሔር ፊት ጸልዩ። አጥብቃችሁ በአምላካችን ፊት ጩሁ። አሜሪካን ሀገር የምትኖሩ
አብያተ ክርስቲያናት፣ ቤተክርስቲያናት፣ ቅዱሳን፣ የጸሎት ህብረቶች፣ የዘማሪ ህብረቶች፣ የተለያየ የኳየር ህብረቶች፣ የተለያየ አብያተ ክርስቲያናት ሚኒስትሪዎች አብዝታችሁ በጌታ ፊት እንድትጮሁና እንድትጸልዩ መልእክቴን አስተላልፋለሁ። አመሰግናለሁ ስለሰማችሁኝ። ተባረኩ።